ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን መርሳ ያዘ፣ የዚህ ታላቅ ደብር አስተዳዳሪ መላከ መዊ ቀሲስ መምህር ደረጀ፣ የዱባይ ደብረ መዊ ቅዱስ ሚካኤል አስተዳዳሪ ክቡር መጋቤ ምስጢር አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስም እንድናመሰግን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ ዛሬ ዕለቱ ሆሳዕና ነው። ሆሳዕና በአርያም ብለን እግዚአብሔር የምናመሰግንበት ዕለት ነው። በዛ ላይ የዓመቱ መድኃኔዓለም ነው። 27 መጋቢት 27 የክርስቶስን የአምላካችንን ጥንተ ስቅለቱን አስበን የምናከብረው ነው። ኢየሱስ ክርስቶስ በእኛ ቤተ ክርስቲያን የዓለም መድኃኒት መድኃኔ ዓለም ብለን እንጠራዋለን። ይህን ያገኘው ደግሞ ከመጽሐፍ ቅዱስ ነው። ምን ከሚል እኛ አይተናል። ይህን የሚለው ሐዋርያው ቅዱስ ዮሐንስ ነው። ደቀ መዛሙርቶችን ሁሉ አገልጋዮች፣ መምህራን ክሎ እኛም አይተናል ይልና አባትም ይላል የባህሪ አባቱ አብ ልጁን ወልድን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ የእኛ ቤተ ክርስቲያን ኢየሱስ ክርስቶስን መድኃኔ ዓለም የዓለም መድኃኒት ብላ ትጠራዋለች። መጽሐፍ ቅዱሳዊ ነው፣ የሐዋርያትን ትምህርት ነው። እንደምናውቀው በዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊቷ ሴት ሄዳ ወንጌልን ለሌሎቹ ስትናገር አሁን ስለ ቃልሽ አይደለም እኛ ክርስቶስ የዓለም መድኃኒት እንደሆነ አውቀናል ያለው። ስለዚህ ኢየሱስ ክርስቶስ የዓለም መድኃኒት፣ ለዓለም ሁሉ የተሰቀለ፣ ለዓለም ለሰው ልጆች ሁሉ የሞተ፣ ለዓለም ለሰው ልጆች ሁሉ የቆረሰው ሥጋ፣ ለዓለም ለሰው ልጆች ሁሉ የሰጠው ደም ነው። ይህ ሥጋና ደም፣ ይህ የክርስቶስ ሥጋና ደም የዘላለም ሕይወትን የሚያሰጥ መድኃኒት ነው። ኢየሱስ ክርስቶስ ደግሞ የዓለም መድኃኒት ነው። ለሁላችን የሚበቃ አምነው በእውነተኛው መንገድ ንስሐ ለሚገቡ ሰዎች በሙሉ ይህ መድኃኒት ለዓለም ሁሉ የሚሆን ነው። ጎሳ አይመለከትም፣ ብሔር አያይል፣ ሀገር አይመርጥም፣ ከወገን እገሌ የሚባል የለውም፣ ወንድ ሴት አይልም፣ ሕፃን ትልቅ አዋቂ አይልም። ንስሐ የገባ በሙሉ ራሱን ለካህን ያሳየ በሙሉ ይህንን የዓለም መድኃኒት መድኃኔ ዓለም የሰጠውን ሥጋውን የቆረሰውን ሥጋውን ያፈሰውን ደሙን የመቀበል መንፈሳዊ ግዴታ መንፈሳዊ የሆነ ሀብትም ጭምር ነው። እንደምናውቀው ቤተክርስቲያናችን አንድ ሰው ቢሰብክ፣ ቢያስተምር፣ ቢዘምር፣ ቢቀድስ፣ ማህሌት ቢቆም ሥጋውን ደሙን ካልተቀበለ ይህንን መድኃኒት ካላገኘ የዘላለም ሕይወት ማግኘት አይችልም። ስለዚህ ኢየሱስ ክርስቶስ የዓለም መድኃኒት የሆነው ለሰው ልጆች በሙሉ። አሁን እንደምናውቀው መድኃኒት ሰው ሲወስድ እድሜ ይታያል፣ ጾታ ይታያል። ያም ብቻ አይደለም፣ ደግሞ ከሀገር ሀገር ይሄ መድኃኒት መቀበል የሚችሉ የደም ሁኔታቸው የሚቋቋምላቸው ጂናቸው እንደዚህ የሚባል ነገሮች አሉ። ይህ የክርስቶስ ግን መድኃኒትነት ለሰው ልጆች ሁሉ የሚሆን ለአፍሪካውያን ብቻ የማይባል፣ ለአሜሪካውያን ብቻ የማይባል፣ ለአውሮፓውያን ብቻ የማይባል ለሰው ልጆች ሁሉ የሚሆን መድኃኒት። በጣም የሚገርመው ይሄ እኮ ለልጅ ነው ተመጥኖ ይሰጥ፣ ለአዋቂ ነው እንደዚሁ የማይባል ይህ መድኃኒት ለሰው ልጆች በሙሉ ሰው ለተፈጠረ በሙሉ የተሰጠ መድኃኒት። ለዚህ ነው ቤተክርስቲያናችን መድኃኔ ዓለም ብላ የምታስበው። ዛሬ ሁላችን እንደምናውቀው መድኃኔ ዓለምን ኢየሱስ ክርስቶስን ቅድም ብፁዕ አባታችን ባነበቡት በዮሐንስ ወንጌል መልእክት የሰማነው ዓለሙ ሁሉ ተከትሎት ሄዷል። ለምን? መድኃኔ ዓለም ነዋ። እሱም መከተል ያስፈልጋል። እርሱም መከተል ምን ማለት ነው? ትእዛዛቱን መጠበቅ፣ በሕጉ በትእዛዛቱ መሄድ፣ ንስሐ ገብቶ ሥጋው ወደሙን መቀበል፣ ይህ እርሱን መከተል ነው። ለዛም ነው በዮሐንስ ወንጌል ላይ ምዕራፍ 12 ላይ ቃሉ የተነገረው ዓለሙ ሁሉ ተከትሎት ነው የሚለው።
የተከተለው ማን ነው? ዓለሙ በሙሉ። ማንን? መድኃኔ ዓለምን። እኛ ዛሬ እንከተለዋለን ወይ? እሱ የሚወደውን ስራ እንሰራለን ወይ? እንግዲህ ዛሬ ጌታችን በአህያና በውርንጫይቱ ላይ ሆኖ ወደ ቤተ መቅደስ የገባበትን የዓለም መድኃኒት የገባበት ዕለት የምናከብረው ዛሬ እግዚአብሔር ወደ ቤታችን ሊገባ ይባ ንጉሠ ስብሐት ብለናል ቅድም። የዓለሙ ጌታ ይግባ። መጀመሪያ ዲያቆኑ መኳንንቶች ሆይ ለጌታ በሩን ደጁን ክፈቱት አለ። ከዛ ካህኑ ምን አሉ? ብፁዕነታቸው ይህ የስብሐት ይህ የምስጋና ንጉሥ ማን ነው? እንዲያውስ ከሆነ አምላከ ምሕረት ይግባ። እውነት ነው፣ መድኃኔዓለም ወደ ቤታችን ይግባ። አሁንም በሀገራችንም በኢማራትም በዓለምም ያለውን ሰላም የሚያረጋጋው መድኃኔዓለም፣ የውስጣችንንም መረበሽ የሚያረጋጋው መድኃኔዓለም፣ ትዳራችንንም የሚባርከው መድኃኔዓለም፣ ክህነትንም የሚባርከው መድኃኔዓለም፣ ቤተ ክርስቲያናችንም አገልግሎታችንም ሰንበት ቤታችንን አጠናክሮ የሚያበረታ መድኃኔዓለም። ለዚህም ነው ቤተ ክርስቲያናችን ክርስቶስን የዓለም መድኃኒት ለዚህ ወገን ተብሎ ብቻ የማይመጠን ለነገሌ ተብሎ ብቻ ያልተወሰነ ለዚህ ዕድሜ ብቻ ተብሎ ያልተገደበ ለሰው ልጆች የሚሆን ማን ይሁን? ይባ ንጉሠ ስብሐት፣ ይባ አምላከ ምሕረት፣ የምስጋና ንጉሥ፣ የምስጋናው ፈጣሪ፣ የምስጋናው ባለቤት እግዚአብሔር ይግባ። ወደ ቤተ መቅደስ ገብቶ ነው ቅዳሴ የተጀመረው። ዛሬ ክርስቲያኖች ዛሬ በሆሳዕና ዕለት መድኃኔዓለም ወደ ቤታችን እናስገባዋለን፣ ፈቃደኞች ነን። እሱ ግን ዛሬ የሚያንኳኳል። በዮሐንስ ወንጌል በዮሐንስ ራእይ እንደምንመለከተው እነሆ በደጅ ቆሜ ያንኳኳለሁ፣ ማንም ድምፄን ቢሰማ ወደ ቤት በሩንም ቢከፍትልኝ ወደ ቤቱ እገባለሁ። ሁሌም መድኃኔዓለም የእኛን ደጅ አኳኳ። ሰው እንግዲህ የምታውቁት ሲያንኳኳ አንዳች ነገር ፈልጎ ነው አይደል? መድኃኔዓለም ግን ሁሉ ነገር የእሱ ሆኖ ሳለ እኛ የእሱን ደጅ ማንኳኳት ሲገባን፣ እኛ ወደ እሱ መጮህ ሲገባን፣ እኛ እሱን መጥራት ሲገባን፣ እሱ ግን ዛሬም ያንኳኳል። እነሆ በደጅ ቆሜ ያንኳኳለሁ እኮ ነው። በደጅ ብቻ እቆማለሁ እኮ አላለም። እቆማለሁ፣ ከመጣችሁ ከፍታችሁ እንደፈለጋችሁ፣ ካልፈለጋችሁ ተው እኮ አለ። አንኳኳለሁ። ድንገት እንኳን በደጅ መቆሜን እንኳን አውቃችሁ ድንገት ካልሰማችሁ ደግሜ አንኳኳለሁ። ያ ብቻ አይደለም፣ አንኳኩቼ እንኳን አልከፍት ብትሉ እኔ ፈጥሬያችኋለሁና በኃይል እገባለሁ አይደል? ምን ይላል? የኛን መክፈት በሩን ፍቃዳችን ይጠብቃል። እኛ በእኛ ቤተክርስቲያን ትምህርትም አንዱ ይሄ ነው። በቃ ድህነት የሚገኘው የእግዚአብሔር ፈቃድ ሲደመር የሰው ነፃ ፈቃድ አንድ ላይ ሲሆን ሲነርጃ ሲከናወን ነው ድህነት የሚፈጸመው። ያንኳኳል። እኛስ ማን ነው ብለን ድምፁን ከፍተን እናስገባው ይገባል። ማንን? መድኃኔዓለም። ከዛ የምንጨነቀውን የወጣትነታችንን የኑሯችን ሁሉ ነገር ያስተካክላል። ግን አሁን ለኛ መቸገራችን፣ ለሰላማችን ማጣት፣ ለውስጣችን አለመረጋጋት፣ ለልጆቻችን ለሁሉ የችግሮች ምንጭ እኛ በራችን ጥርቅም አድርገን መዝጋታችን። የሚገርመው እኛ በራችን ለመድኃኔዓለም በዘጋ ነው። እሱ ግን አሁንም መንኳኳቱን አላቋረጠም። ስሙ የተመሰገነ ይሁን። ሰው እኮ ይሰለቻል እናንተ። ሰው እኮ እስከተወሰነ ጊዜ ነው። ብዬ አቃተኝ ይላል እኮ ሰው። ብዬ ታስቸገረችኝ ይላል እኮ ሰው። መድኃኔዓለም ግን ዛሬ የሚያንኳኳ በሉ እንደ ካህኑ ቀደም በቅዳሴው እንደሰማ ነው ይባ ንጉሠ ስብሐት እንበለው። የምስጋናው ጌታ የምስጋናው ባለቤት የክብር ባለቤት ወደ ቤታችን ይግባ እንበለው። በቃ ወደ ቤታችን ግባ። ዛሬ ሆሳዕና ስናከብር ያለ በአርያም ያለ መድኃኒት ነው። መድኃኒት በምድር ያለ አይደለም፣ ሰው ሰራሽ አይደለም፣ ሰው ቀምሞ የሰራው አይደለም። የዓለም መድኃኒት ነው። መድኃኒት ለሰው ልጆች ሁሉ የሚሆን ለየትኛውም ችግራችን፣ ለየትኛው በሽታችን፣ ለየትኛውም ኃጢአታችን ፈውስ የሆነ መድኃኒት በገንዘብ የማይገዛ ገንዘብ የማይመጥነው ዳይመንድ የማይመጥነው የከበሩ ማዕዳት የማይመጥኑት እንዲሁ በነፃ የሚሰጥ። እናንተ በውጭ ሀገር እኮ የሚገኙ በጣም ትልቅ እኮ ሐኪም ቤቶች ከፍተኛ ገንዘብ ያስከፍላሉ። ይሄማ በከፍተኛ ስፔሻሊስት ነው ተብሎ። መድኃኔዓለም ግን የሁላችንም ችግር የበለጠ የዓለም ሁሉ መድኃኒት ሆኖ አንዳች ነገር ያስከፍላል። ይኸው ሥጋው ወደ በነፃ ይሰጣል፣ በነፃ ይታደራል። ለማን? ለሰው ልጆች ሁሉ በሙሉ ቀለም ሳይለይ፣ ጎሳ ሳይመረጥ፣ የትምህርት ደረጃችን ሳይታይ፣
የመጣንበት ቦታ ሳይታይ፣ ጾታ ሳይታይ፣ ቀለም ሳይታይ፣ ጥቁር ቀይ ነጭ ሳይባል፣ መልከኛ መልከ ጥፉ ሳይባል፣ አንተ ስራ ያለ አንተ ስራ የለ ሳይባል፣ አንተ ስመ ጥር ነህ አንተ ስመ ጥፉ ነህ ሳይባል፣ አንተ ከፍ ያልክ ያማርክ ነህ አንቺ ዝቅ ያልሽ ሳይ ይህንን ሁሉ ያደረገ ቸር መድኃኔዓለም ይክበር ይመስገን። ሁላችንም ከነማዕተባችን ለኩሞት ያብቃል። በስብሐት ለእግዚአብሔር። ምስራቅ